በዘመናችን የሙዚቃ ታሪክ ውስጥ ሂፕሆፕን የቢዝነስና የፖፕ ባህል ንጉስ ያደረገ አንድ ሰው አለ። My name is Aubrey Drake Graham. ኦብሪ ድሬክ ግራሃም ይባላል። በቢልቦርድ ቻርት ታሪክ ብዙ ቁጥር 1 ዘፈኖች አሉት። ብዙ ሽልማት ያሸነፈውና የቢትልስን የ50 ዓመት ሪከርድ የሰበረው እሱ ነው። ነገር ግን ይህ ሰው እዚህ ዙፋኑ ላይ ከመቀመጡ በፊት ህይወቱ ምን ይመስል ነበር? የሂፕሆፕ ህግ ለመቀየር ምን አይነት መስዋዕትነት ከፈለ? ዛሬ የድሬክን ህይወት ከመጀመሪያው እስከ መጨረሻው ድረስ እንፈትሸዋለን። ሰላም የዶቢ ባርስ ቤተሰቦች፣ ለማታውቁኝ ወንዴ ይባላለሁ። በዚህ ቻናል የኢትዮጵያንና የዓለም የቢልቦርድ ቻርቶች እንዲሁም የሙዚቃውን ዓለም የቀየሩ ታላላቅ ራፐሮችና የክላኖችን ታሪክ ይዘንላችሁ እንቀርባለን። ታሪካችን የሚጀምረው ኦክቶበር 24 ነው። በ1986 በቶሮንቶ ነው። ኦብሪ ድሬክ የተወለደው ፍጹም ከተለያየ ዓለም ከመጡ ወላጆች ነው። አባቱ ዴኒስ ግራም አፍሪካዊ አሜሪካዊ እና በሜምብሪስ የሚኖር ታዋቂ የከበሮ ተጫዋች ሲሆን እናቱ ሳንድራ ግራሃም ደግሞ ካናዳዊት አይሁዳዊት መምህር ነበረች። የሁለት የተለያየ ዘርና እምነት ስብጥር በድሬክ ማንነት ላይ ትልቅ ተጽዕኖ አሳድሯል። ነገር ግን ድሬክ ገና የ5 ዓመት ልጅ እያለ ወላጆቹ ተፋቱ። አባቱ ወደ አሜሪካ ሜምብሪስ ሲመለስ እዚያም በአደንዛዥ ዕፅ ወንጀል ምክንያት ለዓመታት ታሰረ። ድሬክ በቶሮንቶ ከእናቱ ጋር ብቻ ቀረ። እናቱ ሳንድራ በጽኑ የአጥንት ህመም ተሰቃይ ስለነበር ስራ መስራት አልቻለችም ነበር። የሚኖሩት ፎረስት ሂል የሚባል የሀብታም ሰፈር ቢሆንም የሚኖሩበትን ምድር ቤት ወይም ቤዝመንት ብቻ ተከራይተው በድህነት ውስጥ ነበር የሚኖሩት። ድሬክ በትምህርት ቤት ውስጥ ብቸኛው ጥቁርና አይሁዳዊ ልጅ በመሆኑ በጓደኞቹ ይገለልና ይሳለቁበት ነበር። እንደ አውሮፓውያን አቆጣጠር በ2001 ዓ.ም ድሬክ ገና የ15 ዓመት ታዳጊ እያለ የአንድ ጓደኛው አባት በፊልም ኢንዱስትሪ ውስጥ ወኪል ስለነበር አንድ እድል አመጣለት። ዴግራሲ ዘ ኔክስት ጄኔሬሽን የተባለ የካናዳ ታዳጊ ድራማዎች ላይ ጄሚ ብሩክስ የተባለ በትምህርት ቤት ውስጥ በጥይት ተመቶ በዊልቸር የሚሄድና ባለሀብትና ታዋቂ ልጅ ሆኖ መተወን ጀመረ። ይህ ስራ ድሬክን ታዋቂ ቢያደርገውም የሚያገኘው ገንዘብ ግን በጣም አነስተኛ ነበር። ድሬክ በኋላ ላይ በሰጠው ቃለ መጠይቅ እንዲህ ብሎ ነበር። እናቴ በጣም ጣማ ነበር። የምናገኘው የዴግራሲ ክፍያ በጣም ትንሽ ስለነበር የቤት ክራይ እንኳን መክፈል አቅቶን የተቸገርንባቸው ቀናት ብዙ ነበሩ። ድራማው በ2007 ዓ.ም ሲያበቃ የድሬክ ገጸ ባህሪ ከታሪኩ ወጣ። ድሬክ በድጋሚ ያለ ስራና ያለ ገንዘብ ከእናቱ ጋር በምድር ቤት ውስጥ ተቆለፈባቸው። ያኔ ነው ህይወቱን ሙሉ በሙሉ የሚቀይረው የሙዚቃ ጉዞ በይፋ የጀመረው። ድሬክ ገና ዴግራሲ ላይ ያለ በድብቅ ሙዚቃን ይሰራ ነበር። በ2006 ሩም ፎር ኢምፕሩቭመንት የተባለ የመጀመሪያው ሚክስቴፕ አወጣ። በወቅቱ 6000 ኮፒዎችን ብቻ በመሸጥ እዚህ ግባይ የማይባል ስኬት አላገኘም። በ2007 ግን ካምባክ ሲዝን የተባለውን ሁለተኛውን ሚክስቴፕ አወጣ። በዚህ ሚክስቴፕ ላይ ሪፕሌስመንት ገርል የተባለው ሙዚቃው በታዋቂው ቢት ቻናል ላይ የታየው የመጀመሪያው ያልተፈረመበት የካናዳ ራፕ ሙዚቃ ሆነ። ነገር ግን እውነተኛው ታምር የተፈጠረው በ2008 ዓመተ ምህረት ነው። በወቅቱ የዓለም የሂፕሆፕ ንጉስ የነበረው ሊል ዌይን የድሬክን ሙዚቃ በአጋጣሚ ሰማው። ሊል ዌይንም በድሬክ ድምፅና በአቀራረቡ እጅግ ተገረመ። ወዲያውኑ ለድሬክ ስልክ በመደወል ወደ አሜሪካ ሂውስተን እንዲመጣና በሊል ዌይን ቱር ላይ አብሮት እንዲሄድ ጋበዘው። ድሬክ ማመን አልቻለም ነበር። ከእናቱ ጋር ከሚኖርበት ቤት ወጥቶ በቀጥታ ወደ ሊል ዌይን የግል አውሮፕላን ተሳፈረ። በፌብሩዋሪ 2009 ድሬክ ሶ ፋር ገን የተባለው ታሪካዊ ሚክስቴፕ በኢንተርኔት ላይ ለቀቀው። ይህ ሚክስቴፕ የሂፕሆፕን ድምፅ አቅጣጫ የቀየረ ነበር። ቤስት አይ ኤቨር ሄድ እና ሰክሰስፉል የተባሉ ዘፈኖቹ የሬዲዮ ጣቢያዎችን ሙሉ ለሙሉ ተቆጣጠሩ። የድሬክ ስልት አዲስ ነበር። በአንድ በኩል በጣም ከበድ ያሉ የራፕ ግጥሞችን ይናገራል፣ በሌላ በኩል ደግሞ ልክ እንደ R&B አርቲስቶች በሜሎዲክ ይዘፍናል። በወቅቱ ብዙ የድሮ ዘመን ራፐሮች ይህ ልጅ ራፐር አይደለም፣ ሴንቲሜቲክ ነው፣ ለሴቶች ብቻ ነው የሚዘፍነው እያሉ ክፉኛ ይተቹት ነበር። ነገር ግን አዲሱ ትውልድ በድሬክ ስልት አበደ። በዚህ ስኬት ምክንያት በአሜሪካ የሙዚቃ ታሪክ ትልቁ ቢዲንግ ዋር የሪከርድ ኩባንያዎች ፉክክር ተነሳ። እንደ ዋርነር ብሮስ፣ ዩኒቨርሳል፣ አትላንቲክ እና ሌሎችም
ትላልቅ ኩባንያዎች በሚሊዮን የሚቆጠሩ ዶላሮችን ይዘው ድሬክን ለማስፈረም ተሰለፉ። ድሬክ ግን ታማኝነቱን ለሊል ዌይን ብቻ በመስጠት በሊል ዌይን ያማኒ ኢንተርቴይንመንት ስር ፈረመ። በ2010 ታንክ ሚ ሌተር የተሰኘው የመጀመሪያ አልበሙ ወጣ። በሳምንት ውስጥ 450,000 ኮፒዎችን በመሸጥ በቢልቦርድ ቁጥር 1 ሆነ። ድሬክ አሁን ከካናዳ የመጣ ተራ ልጅ አይደለም። እሱ የሂፕሆፕ አዲሱ መሪ ሆኗል። ከ2011 በኋላ ድሬክ ያወጣቸው አልበሞች በሙሉ የሂፕሆፕ ሪከርዶች በሙሉ ያፈራረሱ ነበሩ። በ2011 ቴክ ኬር የተባለውን በኋላም ምርጥ የራፕ አልበም በሚል ግራሚ አዋርድ ያሸነፈበትን ድንቅ ስራ ወጣ። በዚህ አልበም ላይ ከሪያና ጋር የነበረው የፍቅርና የሙዚቃ ጥምረት እንዲሁም ከዘ ዊኬንድ ጋር የነበረው ስራ አልበሙ ታሪካዊ ያደረገው። በመቀጠል እንደ አውሮፓውያን አቆጣጠር በ2013 Nothing Was The Same እና በ2016 ቪውስ የተባሉ አልበሞችን አወጣ። በተለይ ቪውስ የተባሉት አልበም ላይ የነበሩት ዋን ዳንስ እና ሆትላይን ብሊንግ በዓለም ዙሪያ በቢሊየን የሚቆጠሩ እይታዎችን አገኙ። ድሬክ በቢልቦርድ ቻርት ላይ የነበረውን የታዋቂውን ዘ ቢትልስ የ50 ዓመት ሪከርድን ሰበረው። በአንድ አልበም ውስጥ ብዙ ዘፈኖችን በአንድ ጊዜ በቢልቦርድ ቶፕ 10 ውስጥ ያስገባ በታሪክ የመጀመሪያው ሰው ሆነ። እሱ የነካው ሙዚቃ ሁሉ ወደ ወርቅነት ይቀየራል። ነገር ግን ስኬቱ በሙዚቃ ብቻ አላበቃም። ድሬክ የራሱን ኦቪኦ ወይም ኦክቶበርስ ቬሪ ኦውን የቢዝነስ ኢምፓየር መሰረተ። የራሱን የልብስ ብራንድ፣ የሪከርድ ሌብል እና የቶሮንቶ ኦቪኦ ፌስት የተባለው ትልቅ የሙዚቃ ፌስቲቫል አቋቋመ። በ2018 ስኮርፒየን የተባለው አልበም ሲያወጣ በውስጡ የነበረው ጋድስ ፕላን የተባለው ሙዚቃ ታሪክ ሰራ። በቪዲዮ ላይ የሙዚቃ ኩባንያው ለቪዲዮ መግለጫ የሰጠውን $1 ሚሊዮን በሙሉ ማያሚ ውስጥ ለሚገኙ ምስኪን ሰዎች፣ ለትምህርት ቤቶች፣ ለግሮሰሪ መግዣና ለሴቶች መጠለያ በነፃ ሲያደርግ የታየበት ድርጊት በዓለም ላይ የሱን ተወዳጅነት ወደ ሰማይ ሰቀለው። ነገር ግን ከዚህ ዝና በስተጀርባ ትልቅ ሴራና ትልቅ ጠላት ነበር። በ2015 ዓ.ም ራፐሩ ሚክ ሚል ድሬክ ግጥሞቹን በራሱ አይጽፍም፣ ጎስት ራይተር ካንተን ሚለር የተባለ ልጅ ነው የሚጽፍለት ብሎ በአደባባይ ከሰሰው። ይህም በሂፕሆፕ ውስጥ ትልቅ ውርደት ነበር። ድሬክ ግን ቼንጅ ኢት አፕ እና ባክ ቱ ባክ በሚሉ ሁለት አስፈሪ ዘፈኖቹ ሚክ ሚልን በሊሪክ ገደለው። በ2018 ደግሞ ራፐሩ ፑሻ ቲ ዘ ስቶሪ ኦፍ አውዲደን በሚለው ዘፈኑ ድሬክን ሶፊ ብሩሶ በተባለች ፈረንሳዊት ሴት በድብቅ የወለደው አዶኒስ የተባለ ልጅ እንዳለውና ልጁን እንደደበቀው ለዓለም ይፋ አደረገ። ድሬክ ይህንን ክስ ስኮርፒየን አልበም ላይ ልጄን ከዓለም አልደበቅኩትም፣ ዓለምን ግን ከልጄ ደብቄ ነበር በማለት አመነ። ነገር ግን በሂፕሆፕ ታሪክ ውስጥ ትልቁና የድሬክን ዙፋን ያናጋው እውነተኛው ፈተና የመጣው በ2024 ዓ.ም ለዓመታት በድሬክ በጄ ኮል እና በኬንድሪክ ላመር መካከል ማነው የዚህ ትውልድ ምርጡ ራፐር ዘ ቢግ ትሪ የሚል የውስጥ ውድድር ነበር። ድሬክ እና ጄ ኮል ፈርስት ፐርሰን ሹተር በሚለው ዘፈናቸው እኛ ነን በማለት ሲሉ፣ ኬንድሪክ ላመር ግን ላይክ ዳት በሚለው ዘፈኑ መሃል ገብቶ እኔ ብቻ ነኝ ምርጡ ቢግ ትሪ የሚባል ነገር የለም በማለት ጦርነቱን በይፋ አወጀ። ይህ ጦርነት በሂፕሆፕ ታሪክ ታይቶ የማይታወቅ እጅግ ጥልቅ የሊሪክ ጦርነት ሆነ። ድሬክም በቀላሉ አልተሸነፈም። ፑሽአፕስና በመቀጠል ፋሚሊ ማተርስ በሚሉ እጅግ ጠንካራ ዘፈኖች ለኬንድሪክ፣ ለኤሴፕ ሮኪ፣ ለዊኬንድ እና ለጠላቶቹ በሙሉ ምላሽ ሰጠ። ነገር ግን ኬንድሪክ ላመር አስቀድሞ የተዘጋጀ ይመስል ሜት ደ ግራምስ እና በተለይም በዓለም ላይ ትልቅ ማዕበል የፈጠረውን ናት ላይክ አስ የተባለው ዘፈን አወጣ። ኬንድሪክ በዚህ ሙዚቃው ድሬክን በባህል ሌብነት ወይም ካልቸር ቮልቸር እና በከባድ የግል ህይወት ወንጀል ከሰሰው። ናት ላይክ አስ በዓለም ዙሪያ ባሉ ክለቦች፣ ስታዲየሞችና ስትሪት ላይ ድግሶች ቁጥር 1 ሙዚቃ ሆነ። ይህም ጦርነት የድሬክን ስም፣ የሱን የፖፕ ንግስና እጅጉን የነካ ነበር። ብዙ የሂፕሆፕ ተቺዎች ድሬክን በዚህ ጦርነት የመጨረሻ ሽንፈቱን አስተናግዷል አሉ። ነገር ግን ድሬክ የቶሮንቶ ልጅ በቀላሉ ሜዳውን ጥሎ የሚወጣ ሰው አይደለም። ከኬንድሪክ ላመር ጦርነት በኋላ ድሬክ ለተወሰነ ጊዜ ከማህበራዊ ሚዲያና ከትላልቅ መድረኮች ርቆ ዝምታን መርጦ ነበር። ብዙ ሰዎች ድሬክ አከተመለት፣ ከዚህ በኋላ ወደ ሙዚቃው ኢንዱስትሪ አይመለስም ብለው ነበር። ነገር ግን ባለፈው ሳምንት መላው ዓለምንና የሙዚቃውን ኢንዱስትሪ ያስደነገጠ አዲስ አልበም አወጣ።
ይህ አዲስ ስራው ድሬክ አሁንም በሙዚቃው ዓለም ውስጥ ትልቁ ተጽዕኖ ፈጣሪ መሆኑን ያረጋገጠበት ነው። በውስጡ የያዘው የሊሪክ ጥንካሬ ያንን የድሮውን የቴክር ዘመን ስሜት ከአዲሱ የዘመናችን ቫይብ ጋር አቀናጅቶ ያመጣበትና ለጠላቶቹ በሙሉ ዙፋኔን ማንም ሊወስደው አይችልም፣ እኔ ሁሌ እዚህ ነኝ በማለት የነገረበት ማስተርፒስ ሆኗል። ባለፈው ሳምንት ኢንተርኔቱን ሙሉ ለሙሉ ክራሽ ያደረገው ይህ አልበሙ ድሬክ ለዘመናችን ትልቁ ሂትሜከር እንደሆነ በድጋሚ አሳይቷል። ከካናዳው የዊልቸር ተዋናይነት እና ከምድር ቤት ድህነት ተነስቶ የቢሊዮነር የሂፕሆፕ ንጉስና የቢልቦርድ ሰባሪ እስከመሆን የኦብሪ ድሬክ ግርሃም ታሪክ የጽናት፣ የስትራቴጂ፣ የጥበብና የትልቅ የቢዝነስ ስኬት ሚስጥር ነው። ጥላቶቹ ቢበዙም እሱ ግን አሁንም በታሪክ ውስጥ ስሙ የማይጠፋ ኮከብ ነው። የደቢ ባርስ ቤተሰቦች የድሬክ ሙሉ ታሪክ ይህንን ይመስል ነበር። እናንተስ ስለ ድሬክ ምን ታስባላችሁ? እውነተኛው የሂፕሆፕ ንጉስ ነው ወይስ የሂፕሆፕ ኮከብ ብቻ? ከኬንድሪክ ላመር ጋር የነበረው ጦርነትንስ ማን ነው በትክክል ያሸነፈው? እናንተስ ባለፈው ሳምንት የለቀቃቸውን 3ቱን አልበሞች እንዴት አያችኋቸው? ሐሳባችሁ አሁኑኑ ኮሜንት ላይ ጻፉልኝ። እያንዳንዱ ኮሜንት በግል ያነባል። በቀጣይ ሳምንት ደግሞ እንዲህ አይነት በጥልቅ የተመረመረ እና ሰፊ ዶክመንታሪ በማን ላይ እንደሰራላችሁ ትፈልጋላችሁ? ምርጫችሁን ኮሜንት ላይ ጻፉልኝ። ለማታውቁኝ ወንዴ ይባላል። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሌላ ታሪክ እስከነገናኝ ድረስ ቸር ሰንብቱ።